እኔማ የመጣሁት ከፈለስጢን ነው። ፈለስጢን ማለት ነው? ፈለስጢን ማለት አላህ ሱብሓነሁ ወተዓላ የሩቅ መስጂድ በማለት ያሞካሻት በነቢዩላህ አደም ከዛም በነቢዩላህ ሱለይማን የተገነባችው ሶስተኛዋ ቅድስቲቷ ስፍራ የኢስራ እና የሚዕራጅ ምድር ነቢዩ ሰለላሁ ዐለይሂ ወሰለም ነቢያትን ኢማም ሆነው ያሰገዱባት የነቢያት መፍለቂያ የመጀመሪያዋ ቂብላ ታላላቅ ሶሃቦች የጎበኛትና ያረፉባት በርካታ የሙስሊም ሊቃውንት የተማሩባት ሀገር ዑመር ረዲየላሁ ዐንሁ በኺላፍነታቸው ዘመን ነፃ ያወጧት ሰላሁዲን አልአዩቢ ድል ያደረገባት ከተማ በይተል መቅዲስ አልአቅሳ ማለት ይቺ ነበረች። አሁንማ ሀገራችን ቅድስቲቷ ከተማችን ባስጠቃቸው በጽዮናዊቷ እስራኤልና በባባውያን ጭቆና ውስጥ ታፍና ትገኛለች። ጋዛ የኢማሙ ሻፊዒ ሀገር ያለ ምግብ ያለ ውሃ ያለ ገበያ ያለ መጠለያና ያለ ሕክምና ህዝቦቿ ግን ከጋዛ ሙተው ሸሂድ ሁነው ወደ ሰማይ እንጂ ወደ ሌላ ምድር አንሰደድም፣ በጭራሽ እጅ አንሰጥም በማለት የዓለሙ ሙስሊም ንብረት ዓለምን ብቻዋን ትጋፈጣለች። ያ ውስቲ የወደፊት ምኞትሽ ምንድን ነው? ተደማመቅ ወደፊት መመኘት። እኛ እኮ አናድግም፣ እንድናድግ አይደረግም። አያስቡልንም እኮ አያዝኑልንም፣ ይገሉናል። ለሀገሮቻችን ለመስጊዶቻችን ስንል በጨቅላ ሕፃንነታችን እኮ ነው የምንሰወተው። ሱብሃንአላህ በጣም የሚገርመው። ያ ኡኽቲ ይህች ላይ ያለው ጽሑፍ ምንድን ነው? ይህ እጄ ላይ ብቻ መሰለሽ? እግሬ ላይም ሆዴ ላይም በጀርባዬ በሞላ ሰውነቴ ነው የጻፍኩት። የራሴ ስም ነው፣ ፈትሕያ እኮ ነው የሚለው። እኔ ከሞትኩት ፍርስራሹ ስር ወላጆቼ ፊቴን አይተው ባይለዩኝ እንኳ ይህንን የጻፍኩትን ጽሑፍ አይተው አንስተው ከቀበሩኝ ብዬ ነው ያደረግኩት። አላሁ አክበር። እስያም ከማን ጋር ያላችሁ? ከቤተሰቦቻችን ጋር ነበርን። ወንድሜ ታሞ አባቴ ወደ ሆስፒታል ወስዶ ቢጠይቀው ይድናል አለው። አብሽር ተስፋ አለው። ባባም ቆይቶ ወደ ሆስፒታል ቢመለስ ልጆን አጣው። ልጆ የለም ሞቷል። ዶክተሩ